ኢንቫይሮንመንት እንቀይር አለቀ በቃ ይሄ የሚተርብ ዝባዝንኬ የሚያወራ መስራት የማይፈልግ አይደል የሚያጣጥል አይደል አችልም የሚል የሆነ ነገር ስትሞክር በርታ አይዞ ከማለት ይልቅ ሙድ ያያዘ ያዝግ ምክንያቱም ስትጀምሩ ከባድ ነው ቅድም እንዳልኩት ፕሬሸሩ ከባድ ነው እኔ አሁን መጥቶ አንድ ሰው ሙድ ቢይዝብኝ አይ ዶንት ጊቭ አ ሺት ምክንያቱም ኦሬዲ ያለፍኩት ፓርት ስለሆነ ስትጀምር ግን ከባድ ነው ቅድም እንዳልኩት ፕሬሸር አላ ጭንቅላት ላይ ኮንሺየስ ብሬን ነው አይደለም በአንዴ ሐስል ያበዛህበት ነው ተጨማሪ የሰው ስድብ ደግሞ ሲጨመርበት አስቡ አይምሮ ምን ስኪፒ ሜካኒዝሙ ምን ይሆናል ቶ በቃ አችልም እንዴ ማችለው ነገር ለምን ተፈተፍታል ተብሎ ብዙ ያቆማሉ አይሆንልህም በቃ አርፈ ተቀመጥ ለምንድን ነው አንተ አርፈ ተቀጥረ ማሰራው ማችለው ነገር ይልሃል ጓደኛ መጥቶ ተረተኛል አንዳንዴ በነገራችን ላይ ክፉ አስበውም ላይሆን ይችላል አይደለም ክፉ አስበው ወይ ክፉ ሆኖ አይደለም እነዛ ሰዎች ግን somehow አሰብንልህ ሰበብ እናተም ልትሆን ትችላለች እኮ ዶንት ዱ ዚስ ዶንት ዱ ዛት ሊሉ ይችላል እነሱ ያን ነገር ፕሮጀክት ያደርጋል አንተ ህይወት ላይ ሞር ራስ እንድትጠራጠሩ ያደርጋል አላልኩም የሚል ሬዲ ሆነ ሰው ካለ ኢማጂን አላልኩም ሊል የተዘጋጀ ሰው ህይወት ላይ ሲኖር የሆነ ነገር ስትሞክር ኦፍ ኮርስ ዩ ጎይንግ ቱ ፌል ማድረግ እኮ አይቀርም ግን አላልኩም የሚል ሰው ሲኖር ጭራሽ ራስን አፈረው በቃ ሬዲ ነው እንዲህ ብሎ ይጠብቃል እስክትወድቅ አላልኩም እቺ ልጅ አትሆንም አላልኩም የምር ትበላለህ ሊል አይደል ኢትስ ኦኬ ኤክስፒሪየንስ መጀመሪያ እንዳልኩት ፌል ማድረግ መማር ነው ድጋሚ ተነሳለ ፖይንቱ አለማቆም አይደል ዲሲፕሊንም ስላወራን ማለት ነው ስለዚህ ኢንቫይሮንመንት እንቀይር በቃ እንደዚህ ኔጌቲቭ ኤነርጂ ካላቸው ሰዎች ጥላቸው አላልኩ ብዙ ቪዲዮ ላይ ተናግሬያለሁ ግን በቃ ሰልፍ ዳውትን ከሚቀንሱብ ሰው ርቀህ እንደምትችል ከሚያወሩ ሰዎች ጋር ማውራት አለ መኖር አለበት